ከመጡብን ይልቅ የመጣልን ይበልጣል። የመጡብን አሉ ብዙሃን፣ የመጣልን ግን የሚበልጥ ነው። አሜን ሃሌሉያ። ስለዚህ ከሚመጡብን ይልቅ ወይም የመጡብን ይልቅ ስለኛ የመጣልን እግዚአብሔር ይበልጣል። ይበልጣል እግዚአብሔር። እስኪ ይበልጣል ኢየሱስ በሉ። እስኪ አንድ ተነሱና እልልታና ጭብጨባ ለጌታ። ይበልጣል ኢየሱስ፣ ይበልጣል ኢየሱስ፣ ይበልጣል ኢየሱስ። እስኪ ኢየሱስ ይበልጣል በሉ። ዛሬ የሚያገለግላችሁ አገልግሎት ምን የሚል ነው? ከሚታሰቡት ይልቅ የታሰበላችሁ ይበልጣል። አንድ ቃል ከማንበብ በፊት ነገር የጀመረው ለአብርሃም ከ12 ምዕራፍ ነው። ነገሩ የጀመረው ከ12 ምዕራፍ ነው። ከ12 ምዕራፍ ነገሩ ሲጀምር የሚገርም ነገር ይህንን መጽሐፍ የጻፉ በብዙ መንፈስ ኃይል የተቀቡና የተሞሉ ናቸው። የሚገርማችሁ ነገር 12 ምዕራፍ ላይ አብርሃምን እግዚአብሔር አበዛሃለሁ ነው ያለው። አበዛሃለሁ ስለ መብዛት ራሱ የሚባል ነገር አብርሃም በማያስብበትና ብቸኝነት የሚባል ነገር በማይሰማበት ዘመን እግዚአብሔር አብርሃምን አበዛለሁ ስል መሃል ላይ ግን ብቸኝነት እንዳለም ያውቅ ነበር። መሃል ላይ ብቸኝነት እንዳለ፣ መሃል ላይ ሁሉ ነገር እንደሚክደው፣ ብቻ እንደሚሆን፣ ወዳጅ እንደሚወደው የሚክደው፣ ዘመድ እንደሚክደው፣ ያለኝ የሚለው ነገር ሁሉ ከርሱ እንደሚርቅ ያውቅ ነበር። አብርሃምን በህይወቱ ያልካደው ታሪክ የለም። ከአብርሃም ያልተለየው ነገር የለም። ያ ቃል ከመሆኑ ያ ተግባር ከመሆኑ በፊት እግዚአብሔር አብርሃምን እንዲህ አለው፣ አበዛሃለሁ። እባክህን አሜን በል። ምን አደርጋለሁ? አበዛሃለሁ አለ። አበዛሃለሁ አብርሃምን ባለው ጊዜ እግዚአብሔር አብርሃም ስለ መብዛት፣ አብርሃም ስለ ታላቅ ህዝብ፣ አብርሃም ታላቅ ሰው እንደሚሆን እንደዚህ አይነት ነገሮች በአእምሮ ውስጥ በሌሉ ዘመን እግዚአብሔር አምላክ ግን ቀድሞ ትበዛለህ አለው። መብዛቱን አይደለም እንድትገረሙ የምፈልገው። አብርሃምን እግዚአብሔር ለምንድን ነው ብቸኝነትን ያልነገረው? ለምን አልነገረውም? መሃል ላይ የሚያጋጥመው ብቸኝነት፣ መሃል ላይ የሚያጋጥመው መካድ፣ መሃል ላይ የሚያጋጥመው ራሱ ብቻው እንደሚሆንና ስቃይ እንደሚያይ ለምንድን ነው ያልነገረው? አብርሃም ይሄ ሁሉ ታሪክ የሚያቀበት ጉዳይ የለውም። እግዚአብሔር አምላክ ግን አብርሃምን አበዛሃል አለው። የሚገርም ነገር ግን እዚህ ቁጭ ብዬ የሚያሰላስለው አብርሃምን እግዚአብሔር አበዛሃለሁ ከማለቱ በፊትም ካለው በኋላም እርሱ ግን ተለይቶት አያውቅም። እግዚአብሔር ግን ከእርሱ ተለይቶ አያውቅም። ከአብርሃም ያልተለየው ማን ብቻ ነው? እግዚአብሔር ብቻ ነው። እንደዚህ አይነት ንግግሮች ሲደርስባችሁ ብቻ የሚታቁት ምስጢር ነው። ብዙም ሰዎች ይሄ ቃል እንደዚሁ ተግባር የሚገባው ነገሩ ሲደርሰው ነው። ሃሌሉያ! ንገርም እኮ ነው። ስለዚህ አብርሃም ቀድሞው ያገኘው ምንድነው? ተጽናውና ፍርሃት ነው ያገኘው። አብርሃምን መጀመሪያ ጊዜ እንግዲህ እግዚአብሔር ትበዛለህ ነው ያለው። አብርሃም ግን ፍርሃት አጋጠመው። አብርሃም ብቸኝነት አጋጠመው። አብርሃም ስቃይ አጋጠመው። በዚህ ጊዜም እግዚአብሔር ከርሱ አልተለየም። የገረመኝ ነገር ግን እግዚአብሔር ጠላቶቹን ቢያነጋገሩ እንኳን አብርሃምን የሆነ ካንተ ጋር ነኝ እያለ በየቀኑ አይደለም የሄደው። አንድ ቀን ብቻ እግዚአብሔር እኔ ካንተ ጋር ነኝ። አሜን ሃሌሉያ። እኔ ከማን ጋር ነኝ? እግዚአብሔር እኔ ካንተ ጋር ነኝ ያለው አንድ ቀን ነው። ከዚህ ቀን ውጪ አብርሃምን እግዚአብሔር እኔ ካንተ ጋር ነኝ እያለ በየቀኑ በየሌሊቱ እያጽናናው አልዞረም። እግዚአብሔር ግን ከማን ጋር ነበረ? ከአብርሃም ጋር ነበረ። አብርሃምም በየቀኑ ግን እግዚአብሔር ከኔ ጋር ነው እያለ አልዋለም። እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ከኔ ጋር። አይታችሁ እንደሆነ ሰው ሲፈራ እግዚአብሔር ከኔ ጋር ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ እግዚአብሔር ከኔ ጋር ነው፣ ኢየሱስ ጌታ ነው ይደጋግመዋል። በደንብ ይደጋግመዋል። ይህ ማለት እግዚአብሔር ከኔ ጋር ነው፣ ኢየሱስ ከኔ ጋር ነው፣ ኢየሱስ ከኔ ጋር ነው እያለ ደግሞ የሚደጋገመው አይነት አይደለም። እግዚአብሔር ከማን ጋር ነው? ከእርሱ ጋር ነው።
አንድም ቀን ግን እግዚአብሔር ከእርሱ እንደተለየ የሚያውቅበት ታሪክ የለውም። አንድ ቀን ሰምቶታል እግዚአብሔር ከማ ጋር እንደሆነ ከእርሱ ጋር እንደሆነ። አንድም ቀን አንድም ሌሊት እግዚአብሔር ስለሚሰጠው ነገር እንጂ እግዚአብሔር ከእርሱ እንደሚለይ አንድም ቀን ተናግሮ አያውቅም። አብርሃም አእምሮ ውስጥ ያለው ነገር ምንድነው? እግዚአብሔር ስለሚሰጠው ነገር እንጂ እግዚአብሔር ከእርሱ እንደተለየ የሚያስብበት ማንነት የለውም። ሁል ጊዜ በልቡ የሚያምነው እግዚአብሔር ከኔ ጋር ነው። አሜን ሃሌሉያ። በልቡ እግዚአብሔር ከኔ ጋር ነው ቢል እንኳን እግዚአብሔር ከእርሱ ጋር እንደሆነ ራሱ የሚናገረው ሰው አጠገቡ ላይ የለም። ከአጠገቡ እግዚአብሔር ከእርሱ ጋር እንዳለ የሚያወራ የሚገርም ነገር እግዚአብሔር ያደረገልኝ ብሎ ራሱ የሚመሰክርለት ሰው አልተገኘም። በዛው ዘመን ሁሉ እግዚአብሔር ከማን ጋር ነው? እግዚአብሔር ከአብርሃም ጋር ነው። አሜን ሃሌሉያ። እግዚአብሔር ከእርሱ ጋር ነው። ይገርማቸዋል። እግዚአብሔር ከእርሱ ጋር ሆኖ ግን አንድ ቃል አብርሃም ያላመነው ቢሆንም ጋር በጊዜው አብርሃምን በጊዜው የፈታተነው አንድ ነገር ቢኖርም ጋር አብርሃምን ልቡን የጎዳው አንድ ነገር ቢኖርም ጋር እግዚአብሔር አምላክ ቀድሞው አበዛሃለሁ። እስኪ ጩና አሜን በል። በዚህ ጋር ምን አደርጋለሁ? አበዛሃለሁ ብሎታል። አበዛሃለሁ ስለው ለበረከት ይሁን። አሜን። የሚገርም ነገር ይሄ ቃል አለ። ዛሬ ለዚህ ህዝብ ምንድነው የሚናገረው የሚለው ነገር ሲኖር ቃል ነው የሚናገረው ብዬ ነው ውስጤን የሞላው ጌታ ቃል ነው የሚናገረው። እዚህ እኔ በሉ ያልኳችሁን በእግዚአብሔር ስም ሆኜ ያልኳችሁን ሁሉ ካላችሁ ይሆንላችኋል። አሜን ሃሌሉያ። እስኪ አንድ ጊዜ እግዚአብሔር ከኔ ጋር ነው በሉ። የሚገርም ነገር እግዚአብሔር እያለው እግዚአብሔር የእርሱ ሆኖ እያለ አምላክ እያለው አምላክ የሚሰጠው ነገር አንድ ነገር አጣ አብርሃም። ምን እያለ? አምላክ እያለ አንድ ነገር ግን የለውም። አምላክ እንዳለ እያለ አንድ ነገር የሌለው ለምንድን ነው ብትሉኝ አብርሃም አብሮ ላይ አበዛሃለሁ ብሎ ያወጣው እግዚአብሔር። አብርሃም እዚህ ጋር ሲያስብ እግዚአብሔር ሊጠረጥር ታዲያ ነው የሚለው። ማን አለው? እግዚአብሔር ከጠረጠረ ማን አለው? እግዚአብሔር አያደርግም ካለ ማን ያደርጋል? እግዚአብሔር የለም ካለ ማን ያለ ታዲያ? እግዚአብሔር አይረዳኝም ካለ ማን ይረዳዋል? አማራጭ የለው። ወንድሜ እግዚአብሔር ሊረዳ እስኪረዳ ድረስ ወንድሜ ይረዳሃል። እግዚአብሔር እስኪረዳኝ ብደ እህት ይረዳሃለች። አባት እናት ቤተሰብ ይረዳሃል። እንዴ አብርሃም እኮ ምንም የለው ከእግዚአብሔር ውጭ ማንም የለው። የሚረዳው ከእግዚአብሔር ውጭ ማንም የለው። እግዚአብሔር ግን አለ። እስኪ እግዚአብሔር ግን አለ በሉስ። እግዚአብሔርን የማየው ይህ ሰው በእምነት እንጂ በአካል አይታይለትም፣ በእጅ አይጨበጥለትም፣ በአይን አይታይለትም። ድምጽ ግን ይጮሃል። ምን የሚል? እኔ ካንተ ጋር ነኝ። ሃሌሉያ። ድምጽ ግን ይጮሃል በአብርሃም ውስጥ። ሁልጊዜ ተኝቶ የሚያስበው ይሆን እንደገና የሆነ ድምጽ ይፈልግ ነበር። የሆነ ድምጽ ይናፍቀው ነበር። ደግሞ የሚገርም ነገር የአብርሃም ዘመን አደጋ እግዚአብሔር ደግሞ ተፈልጎ ነው የሚገኘው። ችግሩ ትፈልገዋለህ፣ እግዚአብሔር በልብ ትፈልገዋለህ፣ በመንፈስ ትፈልገዋለህ፣ ታሰላስላለህ፣ ትሰግዳለህ፣ ትፈልጋለህ፣ ትሾዋለህ። እግዚአብሔር በምን ይምጣ? አንድ ጊዜ እንደው አብርሃም ለእግዚአብሔር መስዋዕት አደረገለት ይላል። እግዚአብሔር ለእግዚአብሔር መስዋዕት አድርጎ እያለ እግዚአብሔር ሳይመጣ ወደ እግዚአብሔር ወደ አብርሃም መስዋዕት ለእግዚአብሔር ወደ አዘጋጀው መስዋዕት የመጣው አብርሃም የማይጠብቀው ነው። ይሄንን የሚያቅሰው አለ። ምንድነው የመጣው? አሁን ይሄ ከባድ ነው። አንተ አምላክ ጠብቀኝ ያለ አለው ያልክ ሰውን ካን ብልክ ምን አለበት? እግዚአብሔር አሞራ ላከበት። በዚህ ዘመንም እግዚአብሔር አለ። ወይ እስኪ ጮክ እግዚአብሔር አለ በሉ እስኪ። ወይ ለእግዚአብሔር መስዋዕት አቅርቦ የሰው እግዚአብሔርን በአይኑ የማይታይ በእጅ ለማይጨበጥ በጆሮው በቃ በደጋግሞ ለማይሰማለት አንድ ጊዜ ለተናገረው ለአምላክ እምነት ብለው ለእግዚአብሔር መስዋዕት አቅርቦ
ነገር ግን የሚያስፈራው ነገር ይመጣል ያለው እግዚአብሔር አለመምጣቱና ይመጣል ያለው እግዚአብሔር ሰውንም አለመላኩ። ይመጣል ያለው እግዚአብሔር አብርሃም የሚያባረው እንጂ የላከው አብርሃም ምንጣፍ አንጥፎ የሚቀበለውን አላከው። ይሄ ከባድ ፈተና። እግዚአብሔር እዚህ ጋር ሲታይ ጨካኝ ይመስላል። እግዚአብሔር እዚህ ጋር ሲታይ ደግሞ ለነገ ትውልድ መፍትሄ የሆነው ነገር በውስጡ ስላለ እግዚአብሔርም ይፈትነዋል። አብርሃምን ሰይጣንም ይፈትነዋል፣ ሰውም ይፈትነዋል። አብርሃምን የማይፈትነው ነገር የለም። ነገር ግን እግዚአብሔር አለ። እስኪ እግዚአብሔር አለ በሉ። እስኪ እግዚአብሔር አለ በሉ ባካችሁ። እስኪ እግዚአብሔር አለ በሉ። እስኪ እግዚአብሔር አለ በሉ። እስኪ ደርሷችሁ የምታውቁ ሰዎች ብቻ ነው እግዚአብሔር አለ የምትሉት በምድረ በዳችሁ ላይ። አንዳንድ ጊዜ አስባለሁ የምድረ በዳ ዛፍ ያስመስሉናል ሰዎች ሲያስጨንቁን። የምድረ በዳ ዛፍ እንመስላቸዋለን ማንንም እንደሌለን፣ እግዚአብሔር ግን አለ። እስኪ አሜን በሉ አካ። ሲጨክኑብን ጠላቶቻችን በእኛ ላይ ሲቆሙብን ያላቸውን ኃይላቸውን ሁሉ ማጥተው እቃቸውን ሁሉ ይዞ ይነሳሉ። እስክሪቷቸውን፣ መሳሪያቸውን፣ ምናቸውን ሁሉ ይዞ አቅማቸው ሁሉ ማጥቶ ብቻችን እንዳለን ይሮጡብናል። እግዚአብሔር ግን አለ። ኢየሱስ ግን አለ። ማን አለ አልኳችሁ? በዛች ሰዓት ላይ ለኛም አልታየ ለነርሱም አልታየ፣ ግን የተናገረን አለ። ዋው ሃሌሉያ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህም ሲል አብርሃም ሆይ አትፍራ። ምን አልኩ? እዚህ ቤት ውስጥ ያላችሁ ሰዎች ዛሬ ሁለተኛው ጊዜ ድምጽ መጥቶላችኋል። ወደ አብርሃም መጣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም ተመልከቱ እግዚአብሔር ያለውና እርሱ የሚለውን። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ ይሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሊኤዘር ነው አለ። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እዚህ ጋር እንነጋገር። እግዚአብሔር ምን ብሎ ነው የጀመረው? አብርሃም አትፍራ፣ እኔ ምንህ ነኝ። አሁን እዚህ ጋር ስለ ልጅ አላወራም። እግዚአብሔር የሚናገረው ታዳጊህ ነኝ ነው። አድናሃለሁ ነው። እዚህ ጋር እከለሃለሁ፣ ከለላህ ነኝ፣ እጠብቅሃለሁ፣ ማንም አይደፍርህም ነው። እዚህ አብርሃም ከነዚህ ፍርሃቶች ለካ አልፏል። እስከ አሜን በሉ ባካ። ምን አልኳችሁ? ሰው ምን ያደርገኛል? ሰይጣንን ምን ያደርገኛል? ሰው እንደዚህ ያደርገኛል፣ ብቻዬን ነኝ፣ ምድረ በዳ ላይ ነኝ፣ ማን ይረዳኛል? ይወጉኛል፣ ይገሉኛል። እኔ አልፈዋል። አንዳንድ ጊዜ ያለፈንባቸው መንገዶች በልምምድ ብዙ ልምድ የምናልፋቸው መንገዶች አሉ። እግዚአብሔር ግን እያለ ያለው ሁሉም ያጣውም ያገኘውም የሚያስፈራራም የሚትፈራውም ሁሉም ነገሮች ፍርሃት እንደሆነ ያውቃል። እነዛ ነገሮች ሲያጠቃለው እግዚአብሔር ምን አለ? አብርሃም ሆይ ምን አትሁን? አትፍራ። ዋጋ እጅግ ምንድነው? ታላቅ ነው። ዋጋ እጅግ ታላቅ ነው። የሚገርም ነገር አብርሃም ተምኖ አላገለገለም። አብርሃም ተምኖ አልተንቀሳቀሰለትም። አብርሃም ተምኖ ለእግዚአብሔር አልሮጠም። አብርሃም ተምኖ እንቅስቃሴ አላደረገም። ነገር ግን ዋጋይ ምንድነው? ታላቅ ነው። ስለው ዋጋ የሚለው ነገር ራሱ የሚያውቀው ማን ሲናገር ነው? እግዚአብሔር ሲናገር ነው እንጂ እኛ ስለ ዋጋ ራሱ አናውቅም። ዋጋ የሚለው ቃል ክፍያ የሚለው ቃል ጋር ይመሳሰላል። አብርሃም ያለፈበት መንገድ ሁሉ ክፍያ፣ ዋጋ፣ ተምን እነዚህ ነገሮች ሸሉትን በውስጡ። አብርሃም እግዚአብሔር ብቻ እግዚአብሔር ነው ብሎ ነው የወጣው። እውነተኛ አምላክ ማን ነው? እርሱ ነው ብሎ ነው የወጣው። እኔ እውነተኛ አምላክ ነኝ ያለውን ይዞ ነው የወጣው።
እስኪ እውነተኛ አምላክ አንተ ነህ በሉት። እውነተኛ ጌታ አንተ ነህ በሉት። አብርሃም እውነተኛ ጌታን ፈለገ እንጂ አብርሃም እውነተኛ አምላክ ፈለገ እንጂ እዚህ ቦታ ላይ አብርሃም የሚፈልገው ሌላ ነገር የለው። አብርሃም ምንም አይነት እርዳታ አይፈልግም። የሚገርመኝ ነገር ራሱ እግዚአብሔር መጥቶ በህልም ተገናኝቶ አብርሃም ሆይ ብሎ ባይጠራው ልጅን ራሱ በዚህ ካራቴራ ውስጥ አያስገባም። አርጅቷላ። ከዚህ በኋላ ባረጀና ባለቀ ጊዜ እግዚአብሔር አልሰጠኝም የሚል መንጎራምርም ላይ ከሚገባው እነዚህን ማሰላሰል ነገር ውስጥ ከሚገባው እኔ ማድረግ ያለብኝ ነገር ምንድነው? አምላክ ብቻ እግዚአብሔር አምላክ መሆኑን ላስተላልፍ። የሚገርመኝ ነገር የሚያስተላልፈው ትውልድ ራሱ የለውም። ለማን ያስተላልፋል? ትውልድ ቢኖር ነው የለውም። ትውልድ ራሱ ለአብርሃም የለው። በጣም የሚገርማችሁ ነገር የሚያስተላልፈው ትውልድ ራሱ በአብርሃም ውስጥ አለ እንጂ ለአብርሃም አልተገለጠም። ያልተገለጠ ነገር ላይ ራሱ ሆኖ እግዚአብሔር እንዳለቀ ነገር ይሰራል። ራእይ ያላችሁ ሰዎች አላችሁ። ድምጽ ያላችሁ ሰዎች አላችሁ። ስትወጡ ይዛችሁ የወጣችሁ ሰዎች አላችሁ። የሰራዊት ጌታ እግዚአብሔር እንዲህ ይለኛል፣ እነዛ ረጅም ርቀቶችን እንደ ቀላል አድርጎ ነገራቸው ጋር ያገናኛቸዋል። ጌታ ኢየሱስ ጌታ ነው። ይሄ ቀላል ድምጽ አይደለም የተናገርኳችሁ። እስከዛ ዝም በሉ። አንድ እግዚአብሔር ያስተማረኝ ልምድ ዝም እላለሁ። እኔ ጌታ ምስክር ነው፣ ዝም እላለሁ። ትልቁ የኔ ጦርነት መሳሪያ አድርጌ የተጠቀምኩት ውጊያ መሳሪያ የኔ ሰው ይጮሃል በቃ፣ እኔ ግን ዝም እላለሁ። ዝም እላለሁ እንጂ ስራ አልሰራውም አይደለም። ዝም ብዬ ግን ሰራሰራለሁ። ብዙ ጊዜ ሰዎች ለምን አትናገርም በዚህ ጉዳይ ላይ፣ ለምን አታወራም በዚህ ጉዳይ ላይ፣ ለምን አትጮህም በዚህ ጉዳይ ላይ? አልጮህም። እኔ የጩኸት ሲስተም ለምጄዋለሁ። ዝም እላለሁ። ቃል አለ ወይ ስለዚህ ብትል እግዚአብሔር ስለናንተ ይዋጋል። እናንተ ምን ትላላችሁ ነው የሚለው ቃሉ። ዝም ትላላችሁ ይላል። ይሄ ዝምታ ቀላል አይመስልም፣ አገርን ይፈጃል። ይሄ ዝምታ የጠላት መንደር ሁሉ ያፈራርሳል። ይኸውልህ ንግግርና መልስ ብዙ ነገር ሊያበላሽ ይችላል። ዝምታው ግን ተጎርተህ ዝም፣ ተዘርፈህ ዝም፣ ያሰቃዩህ ዝም፣ የወጉህ ዝም፣ ተናገር ሁሉ ብሎ የሚገርፉበትን ባይኔ አይቼዋለሁ። ዝምታዬ ሲበዛ እግዚአብሔር የማያበቃው ነገር የለምና በቃ ይለዋል። እግዚአብሔር በቃ ስል ምን ይሆናል? ይባበቃል። ያ ነገር አበቃ ማለት ግን አንተ አደባባይ ላይ የምትወጣው ዝምታ ትልቅ ነው። እዚህ መጽሐፍ ላይ ስለ አባታችን አብርሃም ስለ ነገርና ስለ ክርስትና ግንዳችን ወይም ስለ መሰረታችን ወደ ኢየሱስ ክርስቶስ ማምጫ የሆነው የመነሻ የህዝብም የክርስትናም ታሪካችን ብለን የምናይበት ወደ ክርስቶስ ወደ አዲስ ኪዳን መንፈስ የሚመስል ነገር ያየንበት ይሄ መጽሐፍ እንዲህ ይላል፣ እኔ እጅግ ምን ነኝ? ጋሻህ ነኝ፣ ዋጋህ እጅግ ታላቅ ነው፣ ምን አትሁን? አትፍራ። እንግዲህ እግዚአብሔር እዚህ ቤት ውስጥ አንድ ሰው አለ። ለምን እያለህ እንደሆነ አላውቅም፣ ስለነም ጭምር እግዚአብሔር እንዲህ ይልሃል፣ ጌታ ምስክሬ ነው፣ አንተ ላይ አይመጣብህም፣ አንተ ትሄድበታለህ፣ ዝም በል። አተ ኢማዲዳን ነው አቲ ኢላቶስ ናሳምይ ኢሌሞ ያና ኢላቶስ ማዮማ ፎ ለቀሰሞ ያ ቀሰማው ኢሌሞ ያ ኢላቶስ ፉርሙሞስ ያና ፉርማቶስ። ስለዚህ እያልኩ ያለው ያ ነው ሞዩ አተራ ዳይሞስ ይኖውራ ዳኖሲቲ። አሜን ሃሌሉያ። ኢየሱስ ጌታ ነው። እስኪ እንዲህ በሉ ከኔ ጋር እመጣበታለሁ እንጂ አይመጣብኝም በሉ። እግዚአብሔር ትልቅ ነው። እኔ ስለማውቀው ነው የማንንም። ይኸውልህ የሚገርምህ ነገር አንድ ቦታውን አልነግራችሁም የት ሄጄ እንደመጣውና ማንም እዚህ ያላችሁ አብዛኞቻችሁ ሄዳችሁ ማታውቁትን ቦታ እግዚአብሔር ጀግና አድርጎ አድርሶኝ አምጥቶኛል። ያንን ቦታ ስለታረክላችሁ እዛ ቦታ ላይ እግዚአብሔር እንዲህ ያደረገ እኛ አመለከንና በእጃችን ላይ እስክሪቶ ቀለጠ ያሉ በእውነት በእግዚአብሔር ፊት ነው ምላችሁ። ከዛ በኋላ ሮጦ መጡ የሚናመልክበት ቦታ። ስርዓት የላችሁ። አራ
ጳውሎስና ሲላስ በእስር ቤት ተጥሎስ ያሉ በስራት መዝሙር ሲዘምሩ ለጌታ የእጃቸው ሰንሰለት ተፈታ ሲባል ቀላል ይመስልሃል መዝሙሩ አይደለ? ደርሰይ የመድረስ አቅም ራሱ የለህም። ማን ያደርሳል? ራሱ እዛ የሚደርስ ራሱ ማን ነው ብትል በጣም ትልቅ ሰው ነው። እዚህ ሰፈር ለምን ጠፍቶ ነው አሁን እዛ የሚደርስ ራሱ ከባድ አይደረስማ። መድረስ ራሱ ብትጸልይ ብትለምኝ ብትፈልግ ራሱ መድረስ አትችልም። እኛ ራሳችን የደረሰነው እድላችን ሆኖ ነው። ይሄ ከባድ በረከት ያየሁት ግን እግዚአብሔር ሰውን ሁሉ እኩል የሚያደርግበት ቦታ ነው። የሚገርም ነገር እዛ ቦታ ላይ በልዑል መጠጋ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ከባድ ነው። ሰው ከባድ ነው። መንፈሱ ከባድ ነው። አካይዱ ከባድ ነው። መንገዱ ከባድ ነው። ሲስተሙ ከባድ ነው። ስልቱ ከባድ ነው። እውቀቱ ከባድ ነው። ትምህርቱ ከባድ ነው። ሰው ሁሉ በማንበብ የሚሆንበት ማንበብ የሚችል ሰው ብቻ የሚቀመጥበት እዛ ቦታ ላይ ጌታ በሰዎች እጅ ላይ ያለው እስክሪቶ እስኪቀልጥ ድረስ ጌታ ባረከን። ስለዚህ በልዑል መጠጋ የሚኖር ብዬ ነው የሰበኩት። ሁሉን በሚችል አምላክ ጥላ ውስጥ ያድራል ሲል ከቦታው ይልቅ ወደ ውሱ ነው የገባሁት እኔ። ይህ ቃል ዋጋ እጅግ ምንድነው አለ? ታላቅ ነው። ምን አትሁን? አትፍራ። ከንግግር ያለፈ ከልሳን ያለፈ ከመንፈሳዊም ከስጋሚም ነገር እውነቴ ነው የምልህ ነገር ካለ አለኝ የምትለው ነገርን ያለፈ አንተን እግዚአብሔር ደግሞ ቀድሞ የተናገረ ቃል ነው። ከቤት ሳትወጣ ገና ከልጅነት ጀምሮ የተናገረ ቃል የማይሻር ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴ መጋቢ ደማስቆ ሰው ይህ ኤልዓዘር ነው አለ። አብርሃምም ለኔ ዘር አልሰጠኝም የማጉረምረም ነው፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ። አብርሃም እምነት ይሄ ነው። እዚህ ጋር እግዚአብሔር ግን ይጀምራል። 4 ቁጥር ላይ እግዚአብሔር ይጀምራል። የአብርሃም እምነት አለቀ እዚህ። እኔ እኮ በቃ እንዲህ ነኝ አለ። እውነት ነው ይመስላል። 20 ምናምን ዓመት ኖሯል። ይህ ቃል በእርሱ ውስጥ 20 ምናምን ዓመት ኖሯል አለ። 4 ቁጥር ላይ እነሆ የእግዚአብሔር ቃል እንዲህ ሲል መጣ ይላል። ቀድሞ መጥቷል። እንግዲህ ሁለተኛ ዙር ነው። እንደገናም የእግዚአብሔር ቃል እንዲህ ብሎ መጣ ይላል። ሃሌሉያ። መጣለት። ይህ አይወርስህም። አሜን አትልም? ምን አደርገህም? ምን ማለት ነው መውረስ ማለት? ራሱ ታውቃለህ። ይኸውልህ ችግሩ ምን እንደሆነ ታውቃለህ? ይሄን እኮ አልገባንም። ውርስ የሚለው ቃል በሕግ የተደነገገ በአዋጅ የጸደቀ ነው። ሰውየው ወራሽ የሚለው ቃል አለ እንጂ የሚወርሰው ሰው ግን የለውም። ንብረት ግን አለው። ይህ ነገር ግን አይሆንም የሚለው እግዚአብሔር መጣውንም ይገርማል። በየቀኑ እኮ ነው የሚመጣው። አሁን ጀመረ እኮ እግዚአብሔር። ልክ እግዚአብሔር ተናግሮ እያለ አብርሃም መልስ መልሶ እንደገና እግዚአብሔር ተናገረ። እንዲህ ብሎ ተናገረ። ይሄ አይወርስህም። ይሄ አይወርስ። ታዲያ ማን ያወርሰኛል? ማን ነው የሚወርሰኝ? ለማን ያወርሰዋለሁ? ማን ያለኝ? ታዲያ ወደሚለው ጋር ሲኬድ ይህ አይወርስህም፣ ነገር ግን ከልቤ ከጉልበቴ የሚወጣው ይወርሳል። 5 ቁጥር ላይ ነን። ማን ነው የሚወርስህ? ጉልበቴ የሚለው ቃል ራሱ እዛ ነው ተጻፈው፣ ሌላ ቦታ አታገኘው። እግዚአብሔር እንዲህ ይላቸዋል። እዚህ ቤት ያላችሁ ሰዎች እግዚአብሔር እንዲህ ይላቸዋል። ጌታ እንዲህ ይላቸዋል። ይህ አይወርሳችሁም። የሚወርሳችሁ ከራሳችሁ የሚገኝ ነው። በራሳችሁ ውስጥ ነገር አለኝ፣ ዘር አለኝ። በራሳችሁ ውስጥ ያስቀመጥኩት ነገር አለ። በራሳችሁ ውስጥ የማይጠፋ ነገር አለ አለ። 5 ቁጥር ላይ ወደ ማዶም አወጣው፣ ወደ ሜዳም አወጣውና ወደ ሰማይ ተመልከት። የማይመስል ነገር ነው። ኮከባትንም ልትቆጥራቸው ትችላለህ? ትችል እንደሆነ ቁጠር አለው። ዘርህም እንደዚህ ይሆናል አለው። ምን እያለ ነው?
ሜዳ ወጣው። ኮከባትን ምን አርግ አይደለም ኮከባት ኮከብ ቢሰጠው ኮከብ ልክ እሱ ከአብርሃም የሚፈልገው እኮ አንድ ልጅ ወራሽ ነው። እግዚአብሔር ግን የሚፈልገው ሀገርን መሙላት ነው። እግዚአብሔር ይሞላቸዋለሁ ይላል። ወይ እኔ ቢሆን እናንተ ቁጭ ብል ይሄ ቃል ነገ ቢመጣ እግዚአብሔር እንዲህ ይላል ይሞላቸዋለሁ ይላል። ሃሌሉያ። ዘርህም እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እስኪ አሜን በሉ። እስኪ እግዚአብሔር አብርሃምን አደረገ። እንግዲህ ይሄ ነገር ልጁ ያልመጣበት ምክንያት እንደዚህ እንበል፣ የአብርሃም እምነት እየተፈታተነ ነው ልበል። እንደዚህ እንውሰደን ቃል የአብርሃምን እምነት እስከ መፈታተኛዋ ድረስ ያልከኝ ይሄ ነው ወይ እያለ እየተናገረ የሚጨርስበት የእግዚአብሔርን ልክና እግዚአብሔርን እንዲያቅ እግዚአብሔር ብቻው ከእርሱ ጋር እንደሚኖር እንደ እግዚአብሔር ያለ ማንም እንደሌለ እስኪያቅ ድረስ እስከዛ ድረስ እግዚአብሔር አምላክ ለአብርሃም ልጅ የሚባል ነሳው። የለም ልጅ አልሰጠው። አንተ ልጅ አልሰጠው የደከመውን ሰው ይዞ ሜዳ ወጣው። እግዚአብሔር ምን ነው ለምላመ ቢወጣ ምን ነው ወደ ጋሮ ቢያሳልፈው ምድረ በዳ ወጣው። አሁን ሜዳ ወጣው። እንደገናም ደግሞ ወዴት ቢወስደው ነው? ወደ አሸዋ ወደ አለቀበት። እነዚህን አሸዋውን ልትቆጥር ትችላለህ ያለው አልችልም። ዘርህን እንደዚህ አደርጋለሁ ልባርክ አደርጋለሁ በማለቱ የማያፍር ትላንት እንዲህ ብሎኛል ሰው ምን ይለኛል የማይል ይሉንታ የማይዘው እውነተኛ አምላክ እግዚአብሔር ዛሬ መጥቶ ምን አለ? አሸዋውን ቁጠር አለው። አይቆጠርልኝም። ዘርህ እንደዚህ ይሆናል። የሚገርም ነገር ግን የሚወለደው ስንት ልጅ ቢሆን ነው ከአብርሃም? አንድ። እንግዲህ አንዱ እሱ እንደ ምድር አሸዋ ነው። ይስሐቅ ነው የሚባለው። እንዴት ቢቆጠር ነው? አብርሃም ቆይ ይስሐቅ እኮ ነው። ይስሐቅ ስንት ሰው ሆኖ ነው ቆይ እንደ ምድር አሸዋ የሚሆነው? ኮከብ እንደ ኮከብ አብርሃም ስንት ነው? አንድ ሰው ነው። የሰማይ ምን ኮከብ እንዴ! አብርሃም ይስሐቅ ስንት ሆኖ ነው? የሚገርም ነገር ይስሐቅን እግዚአብሔር ሲወልዶ ምን ብሎ እንደወለደ ታውቃለህ? ታላቅ ሕዝብ ነህ ብሎ። አሜን ሃሌሉያ። ታላቅ ሕዝብ አለ። ልክ ይስሐቅ ከመረገዙ በፊት እዚህ ጋር ቃሉን አመነ አብርሃም። አሁን ሰዎችን ላከው እግዚአብሔር። አሁን ሰዎች መጡ። ለሰዎች ውለታ ዋለ። ሰዎችን አበላ፣ ሰዎችን አጠጣ፣ ለሰዎች በረከት ሆነ፣ የሰዎች እግር አጠበ፣ ያለ ስስት ተገለጠ። አብርሃም የመስጠት መንፈስ አረፈበት። ከዛ በኋላስ ምን ላረግ ነው? የመጡ ሰዎች በልቶ የሚሄዱ ብቻ አይደለም ላካ የዛሬ ሰዎች የትላንቱን ህልም የሚፈጽሙ ናቸው። እግዚአብሔር ሰዎች መስሎ መጣለት። አብርሃም ሚስት የት አለች? ሳራ ወንድ ልጅ ትወልዳለህ፣ ስሙን ማን? ይስሐቅ። በሳቅ ላይ የተመሰረተ ስም ነው ይሄ። ሳቅ ላይ ስቃል፣ ስቀሻል። ይህም እንደማይሆን ስለታሰበ ነው። አንዱ ይሄ ነው። ሁለተኛው ደግሞ ልንገራችሁ ወገኖቼ፣ ይስሐቅ ተረገዘ ሊያሳጥር። ሳራም ልጁን ይስሐቅን ወለደችለት። ስሙ ማን ተባለ? ይስሐቅ ተባለ። የገረመኝ ነገር እሱ አይደለ? ይስሐቅን ደግሞ ሰዋልኝ አለ። እግዚአብሔር በፍየልና በበሬ የለመደው በጠቦት የለመደው ዛሬ ደግሞ ሰውን ፈለገ። ሰውን ፈለገ ነው ያልኩ። ሰው ፈለገ እግዚአብሔር። እስከ ዛሬ ያለው መስዋዕት ለኔ በቃ አይደለም፣ ከዚህ በኋላ መስዋዕት ፈልጋለሁ አለ እግዚአብሔር። እስኪ ለእግዚአብሔር መስዋዕት አዘጋጃለሁ የሚል ሰው አለ እዚህ ጉባኤ ላይ? ለእግዚአብሔር ቢፈልግና እግዚአብሔር ቢፈልግና ለእግዚአብሔር መስዋዕት ብትሰጠው ደስ የሚል እጅን ዘረጋ እስኪ ጩና ሃሌሉያ በል። በፍየልና በበግ በኮርማ የተለመደው መስዋዕት ዛሬ ግን በሰው ልጅ እንዲሆን ሆነ። እግዚአብሔር አብርሃም ጋር መጣ። አብርሃም ባለፈውም ላንተ ነው ልጅ ሊሰጥ የተናገርኩት፣ ዛሬም ደግሞ ወደ አንተ መጥቻለሁ። አሁን ደግሞ ልጁን እንደገና ፈለግኩት አለ።
ለምን ዓላማ ጌታ ሆይ ሲል ሰዋልኝ። እንግዲህ ሰዋልኝ ማለት ምን ማለት ልንገርህ፣ ስጠኝ አይደለም። ሰዋልኝ የሚለው ቃል ፈጽምልኝ፣ ጨርስልኝ ነው። በቃ ለኔ ስጠኝ አይን ማለት ምንድነው? ፈጽመ የምትተው ነገር ነው። ከልብ ከመንፈስ የምታደርገው ነው መስዋዕት። ሰዋልኝ ሲል እግዚአብሔር አምላክ ደግሞ ይስሐቅን ፈለገና አብርሃም እንጨትና ቢላዋ ይዞ ከባሪያው ጋር ያ በቤቱ ያደገውን ልጅ ያስይዞ ዕቃ ጭኖ እንጨት ጭኖ አህያ ላይ ጭኖ ይስሐቅን ደግሞ እንጨት አሸክሞት ለእግዚአብሔር መስዋዕት ቀን አወጆ ሄደ። ራሱ ዛሬ ምሰዋው አህያ አይደለም ወንድሜ፣ ለእግዚአብሔር ቅድስና አይሆንም። ምሰዋው ባሪያ አይደለም ወንድሜ፣ ለእግዚአብሔር መስዋዕት አይሆንም። ይሄ ባሪያ ነው፣ ለእግዚአብሔር መስዋዕት አይሆንም። ይሄ አህያ ነው፣ ለመስዋዕት አይሆንም። መስዋዕት ግን የሚሆነው የተቀደሰ ነገር ነውና ልጁን ፈለገ ጌታ። ሃሌሉያ። በመጨረሻ ነገር ባለቀበት ለብዛትና ለቅድስና የተወለደውን ልጁን ፈለገ እግዚአብሔር። አሁንም ልጁን ይዞ እየሄደ ያለ ልጁ ደግሞ ተናገረ፣ አባቴ ሆይ እንጨት አለ፣ ቢላዋ አለ፣ የመስዋዕቱ በግ የት አለ? እዚህ ጋር አብርሃም እግዚአብሔር እንደሚያዘጋጅ ተናገረ። ለምን? ይስሐቅን ስለወለደ ነው። ይህ ሰው ይስሐቅን ባይወልድ ኖሮ እግዚአብሔር ሰጪ መሆኑን ሰጥቶ ባያሳየው ኖሮ ይህንን ቃል ካፉ አያወጣም ነበር። እግዚአብሔር ሰው አብርሃም አምኖ ይኖራል እንጂ ተናግሮ አይኖርም ነበር። ዛሬ ግን ተናገረ። ሃሌሉያ። ዛሬ ግን በዚች ምዕራፍ ላይ ምን ሆነ? ተናገር። እግዚአብሔር እንዲህ ይለኛል፣ እግዚአብሔር እንደሚያደርግና እግዚአብሔር እንደሚያዘጋጅ ከዚህ ቀን ጀምሮ አፋችሁ ይለፈልፋል። እግዚአብሔር እንደሚያደርግና እግዚአብሔር እንደሚሰራ እግዚአብሔር እንደሚሰጥ እግዚአብሔር ትልቅ እንደሆነ እግዚአብሔር በምናችሁ ሁሉ እንደሚተካ ከዚህ ቀን ጀምሮ ታወራላችሁ። አፋችሁ ምን እያለ እንደሚያወራ ታውቃላችሁ? እግዚአብሔር ያዘጋጃል፣ እግዚአብሔር ያዘጋጃል፣ እግዚአብሔር ያዘጋጃል። እስኪ እግዚአብሔር ያዘጋጃል በሉ። አጠገብ ላለ ሰው እግዚአብሔር ያዘጋጃል በሉ። እግዚአብሔር ያዘጋጃል። የመስዋዕቱን በግ ማን ነው የሚያዘጋጀው? ቀላል ንግግር አይደለም ይሄ። ልጅ ሊታረድ ያለው ልጅ ነው የተናገረው። ሊታረድ ያለው ልጅ ነው የጠየቀው። ለሚታረድ ልጅ ነው የተናገረው አብርሃም። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። ለሚታረድ ለልጁ እግዚአብሔርን ታላቅነት ነገረው። እዚህ ጋር አብርሃም ስብከት ጀመረ። የእግዚአብሔር ማዘጋጅነት ጀመረ። የእግዚአብሔር ልዑልነት ጀመረ። እግዚአብሔር ማንም እንደሚከለከለውና ምንም እንደማያጣ ተናገረ። ከዛስ እንዴት ነው ሙላት ውስጥ የገባው? ተጋርማቸው የምረዳኝ የለምና አንተ ከኔ አትራቅ። ቀላል ንግግር ይመስላል እንዴት ሲታወራ። ሃሌሉያ። እግዚአብሔር ያዘጋጃል። እስኪ በለው ዝም በል እስኪ እግዚአብሔር ያዘጋጃል በል። እግዚአብሔር ያዘጋጃል በል። ይሄንን ቃል ሳምንት ተጠቅማለሁ እኔ። የባለፈው ሳምንት ይሄንን ቃል ተጠቅማለሁ። ቃል ከአፌ ዘላው እግዚአብሔር ያዘጋጃል ብሎ ወጣ። በቃ እግዚአብሔር ያዘጋጃል አልኩኝ። ኢየሱስ ጌታ ተፈርቶ ነበር። እንዲናደርግ አዋከበኝ፣ አወሳሰበኝ፣ አስደነገጠኝ፣ ድንገታዊ ሆነኝ። እግዚአብሔር ያዘጋጃል አልኩኝ። ግን ተዘጋጀ እባክህ። ይገርማል። ይስሐቅ ይህንን ቃል ከተናገረ በኋላ ይህንን ቃል ካፉ ካወራ በኋላ ወዴት ቢሄድ ጥሩ ነው? ወደ ተራራ ከፍታ ላይ ቆሞ ለእግዚአብሔር መስዋዕት ሰዓት ደቂቃ ሰከንድ ላይ ያለ ልጁን ይዞ ጠልፎት አስተኝቶት ተኛ ብሎት አስተኝቶት የሚታረደው ስርዓት አርጎ እጁን ባነሳበት ላይ ድምጽ መጣ። አሜን ሃሌሉያ። ምን መጣ አልኳችሁ? እስኪ ድምጹ በቤቴ የሚመላለስ ሰው አለ እዚህ ቤት ውስጥ? ሁልጊዜ ድምጽ የሚመላለስ ሰው ምንም አላየም፣ ግን ድምጽ ይመላለሳል። ምንም አላየ፣ ግን ልሳን ይመላለሳል። ልሳን ይመላለሳል፣ ድምጽ ይመላለሳል፣ ቃል ይመላለሳል። አለ ወይ? እግዚአብሔር እንዲህ ይልሃል፣ ያ ቃል የመጣው በግ ነው።
እስከ አሜን በሉ ባካችሁ። ያ መከናወነ ቀን ነው። ድምፅ መጣ፣ የሚመላለስ ድምፅ። ሊያረጋጋኝ ነው ጌታ፣ ሊረዳኝ ጌታ፣ ላሳርፈኝ ነው ጌታ፣ ልቤን ያሳርፍ ነው ጌታ፣ ደስ ሊያሰኘኝ ነው ጌታ፣ ሊያስተምረኝ ነው። ከአብርሃም በድንገት የወጣው ቃል በተግባር በጽሁፍ ሊገለጥ ነው። አሁን እግዚአብሔር ያዘጋጃል ብሎ ልጁን ባጋደመበት ድምፅ መጣ። ወይ ሃሌሉያ! ሚከርሚ ነገር አንድ ነገር ነግርሃለሁ ዛሬ። የመጣው ድምፅ አስታራቂ ድምፅ ነው። የመካከለኛ የሆነው በግ ከዚህ ጋር ነው የሚገናኘው። አዲስ ኪዳን ዕብራውያን መጽሐፍ ስትሄድ የአዲስ መካከለኛ የሆነው ክርስቶስ ነው አይደለም ብለው የብሉይና አዲሱ መካከል ያለው የሚገርም ነገር ያስታራቂ ድምፅ ነው። አንደኛ ሰውየው ብዛ ተባዛ ተብሏልና ይስሐቅ ከታረደ በኋላ ሌላ ብዛት የለም። ሁለተኛ መከራ አይታ የወለደች ሳራ አለችና ከዚህ በኋላ ታሪኩ ተበላሸ። ሰውየው ብዛት ካልተበዛ ልጁ ከታረደ በቃ አለቀለት። ያለው እሱ ነው። መንታ እኮ አይደለም የተወለደው አባ እርሱ ብቻ ነው የተወለደው እኮ። ሌላ ታሪክ አለ ደግሞ። አብርሃም ራሱ ከተሰዋ በኋላ ማግሮመረም ይችል ነበር፣ ግን አንድ እምነት አለው በውስጡ። ድሮም ከሞተው ማንነት ነው የተወለደው፣ ዛሬ ቢሞትም ይነሳል የሚል እምነት አለው። ይሄ እምነት ላይ ግን የጸና ሰው ነው አብርሃም ማለት። አብርሃም አንድ አይደለም እኮ የጸናው፣ ቃሉ ሲመጣ ቃሉ ያጸናው ይሄዳል። ቃሉ ያጸናው። መጨረሻ ላይ የሆነው ነገር ልንገራችሁ። የማንም እጅ ያልነካው የማንም ባለቤትነት የማይነገርለት ነጭ በግ መጣ። ድምፅ ከሰማይ ሄይ አብርሃም እንደምትወደኝ ልጅህንም ያለምንም ስስት እንደሰጠኝ እንደማትከለክለኝ አውቃለሁ። በቃ እጅህን ከልጅ አንሳ፣ የመስዋዕቱ በግ ይንካ። ቀደም ያልኮ ቃሊ ካፊ የወጣው ቃሊ ፈጥሯል አለ። ይሄ በግ ከየት ተፈጠረ ብትሉ ከአብርሃም ምላስ። እንዲህ በሉ ዛሬ ያለ ማንም ከልካይ ለዘላለም ለጌታ አገለግልለታለሁ የሚል እጁን ዘረጋ። ያለ ማንም ከልካይ ምንም ሳይከለክለኝ ለጌትዬ ለአምላኬ ለዘላለም ሰጠዋለሁ የምትሉ እጁን ዘረጋ። እግዚአብሔር እንዲህ ይልሃል፣ ከልካይ ሳይኖር ታገለግልለታለህ። ታንክ ዩ። ይህንን ቃል ከተናገርኩኝ በኋላ ልጅ እንዳልተከለከለና እንዳልከለከልከኝ ልጅህ ልትሰዋ ማንንም እንደማታማክር ስጋህ ራሱ እንዳልፈታተነ አእምሮህም ተጽዕኖ ስር እንዳላደረገ አውቃለሁ። ስለዚህ ልጅ አብርሃም ልጅህ ላይ እጅህን አትዘረጋ፣ በዚህ ነው የሚያበዛ ያለው። እግዚአብሔር እንዲህ ይልሃል ዛሬ ትንቢት አለኝ። እግዚአብሔር እንዲህ ይልሃል፣ ከዚህ ቀን ጀምሮ አበዛሃለሁ። ማንም ከልካይ ሳይኖር አይተሃል። ከዚህ በኋላ ጥርጣሬ አይኖርም ለአብርሃም። ከዚህ በኋላ አለማመን አይኖርም ለአብርሃም። ከዚህ በኋላ እግዚአብሔር ምን ያደርግልኛል አይኖርም ለአብርሃም። ከዚህ በኋላ ማሰላሰል የሚባል መመካከር የሚባል ጨርሶ ለማን ኖረለት? ለእግዚአብሔር ኖረለት። ማንም አይደለም የሚኖረው። አብርሃምም ለእግዚአብሔር፣ እግዚአብሔርም ለአብርሃም ኖረ። የገረመኝ ነገር እሱ አይደል? ከዛ በኋላ ይስሐቅስ ለእግዚአብሔር ቶሎ ልጆች እንዲበዙለትና ለአብርሃም የተናገረው ቃል እንዲፈጸም ምን ቢሆን ጥሩ ነው? መንታ። እግዚአብሔር የሰውን ልጅ ሊባርክ ከፈለገ ምን ይሰጣል? መንታ። ኢየሱስ ጌታ ነው። ነገሩ ከምን በኋላ እንደሆነ ታውቃለህ? ርብቃም እንደ ሳራ ሳትወልድ ቆየች። ከቆይታዋ የተነሳ ይስሐቅም ደግሞ አመነ። እናቴም ከቆይታ በኋላ ወልዳለች፣ አባቴም ያለ ልጅ ይሆናል ያለ ነው ልጅ ወለደው። ስለዚህ የአባቴ ቃል አለኝ አለ። የማ ቃል? የአባቴ ቃል አለኝ ብሎ እጁን ርብቃ ላይ ጫነ። መንታ ረገዘች። ወንዶች ተወለዱ። አንዱ
ያዕቆብ ሁለተኛውም ኤሳው። ከሁለቱም አንዱ ደግሞ የዮሴፍ ዘር ይሆናል። አሜን ሃሌሉያ። ያዕቆብ ደግሞ የት ጋር ምን ሆነ? ሁለት ልጅ። ያዕቆብም እንግዲህ ልጅ ወለደ። የተወለደው ልጅ ደግሞ ስንት ልጆች ሆኖ ተወለዱ? በቁጥራቸው ስንት ሆኑ? 12 ሆኖ ሲወለዱ ደግሞ ዮሴፍ ወዴት ይሄዳል? ወደ ግብጽ። ወደ ግብጽ ሄደና ወደ ግብጽ ሄደው ማን ገፍቶት ነው? ወንድሞቹ ደግሞ የገፉት ምን ቢሆን ጥሩ ነው? መሬት እንዲይዝላቸው ነው። ይዞታ ክፍፍል የተፈጸመው 12ቱም ነገድ ስም የወጣው የምድራቸውን የሀገራቸውን ነገድ የወጣው የተገፋው ልጅ የሄደበት አገር እዛ ሆኖ ያመቻቸው ምድር ላይ ነው። ከዛ በኋላ ዮሴፍ ምን አደረገ? ቤተሰቦቹን ተቀብሎ 12ቱም ነገድ አቆመ። ከራሱም ጋር እኛ ስንት ነን አለ? 12 ነን አለ። 12 መሆኑን ካወቀ በኋላ ለ12ቱም ስም ስያሜ ሰጠ። እርሱ ምን ብለው? ዮሴፍ አንት ኤኬሌ ሀገር፣ ይሄ ሀገር፣ ምናሴ ሀገር እያለ 12 ሀገር ሰየመ። 12ቱም የማን ነገድ የሆኑ? የአብርሃም ነገድ ተብሎ ዛሬ ተጠርቶ አዲስ ኪዳን ጋር ስንመጣ ኢየሱስ ላይ 12 ደቀ መዛሙርት ተብሎ የሚጠራው ከዛ የመጣው ስርዓት ነው። ይገርማችኋል። ከዛ በኋላ የሆነው ነገር ምንድነው? ዮሴፍ እንዲህ አለ፣ ልትበዙ መጣችሁ፣ ልትበሉ መጣችሁ፣ ልትኖሩ መጣችሁ፣ የእግዚአብሔር ቃል እንዲፈጸም መጣችሁ እንጂ ነገር ግን ሀገራችን እቺ አይደለችም። እኔ እሞታለሁ፣ የኔን አጥንት ይዛችሁ ወደ ሀገር ይውጧል። ከወጣ በኋላስ ኤልያስ ከሰማይ እሳት ከመውረዱ በፊት የባልን አማልክትን ከማሳፈሩ በፊት እግዚአብሔርን ስም ከመጥራቱ በፊት ስንት ድንጋይ ቆጠር ይላል? 12። ይህ ማለት የእስራኤል ነገድ ክብር ስትል ስለ እስራኤል አምላክ የአብርሃም አምላክ የያዕቆብ ማለት የይስሐቅ አምላክ የያዕቆብ አምላክ ደግሞም አለና 12 ድንጋይ አድርጎ በነገዱ ስም ቁጥር ድንጋዩን ካደረገ በኋላ እግዚአብሔር ልክ ድንጋዩን ባየ ጊዜ ነገዱን እንዳየ አሰበ ይላል። ከሰማይ ምን መጣ? ቃል እሳት መጣ። የአብርሃም ዘር እዚህ ከበረ። እግዚአብሔር እንዲህ ይለኛል፣ አሁን በቅርብ ዘራችሁ ይከብራል። አሁን በቅርብ ምናችሁ ይከብራል? ዘራችሁ ይከብራል። ታሪካችሁ ይከብራል። የምትረግጡበት ቦታ ይከብራል። አካሄዳችሁ ይከብራል። እግዚአብሔር ድምፅ ለምዳችሁ የምትሄዱ ሰዎች ትሆናላችሁ። እስራኤል ከግብጽ ባርነት በምን ወጣ? በድምፅ። ኢያሪኮ በምን ፈረሰ? በድምፅ። የሚገርማችሁ ድምፅ እያለ ወገኖች ከምትጨብጡትና እጃችሁ ላይ ከሚገባው ይልቅ እግዚአብሔር የተናገረው ቃል ለዘላለማችሁ ይኖራል። ይህንን እመኑ። ስለዚህ 12 ይገርማል። አሁን አነብ ነበረ ጌታ ኢየሱስ ክርስቶስ እንደ ልማዱ በሰንበት ውስጥ ቤት ሰንበት ገብቶ ወደ ምኩራብ ከገባ በኋላ 12ቱን አንስቶ ስልጣን ከፋፈላቸው። ስሙኝማ የሰራዊት ጌታ እግዚአብሔርን ይዞ የወጣ ሰው ለዘላለም አያፍርም። እስኪ አያፍርም በሉ እስኪ። እግዚአብሔርን ይዞ የወጣው ሰው ለዘላለም ምን አይሆንም? አይፍርም። የከበቡክ እያሉ የሚመጣው ይበልጣል። ከዚህ ሌላ የለም። ማን ያሻግርሃል? ማን ያስመልጥሃል? ማን ያድንሃል? በምን እንድትሆናል? እግዚአብሔር እንዲህ ይልሃል፣ ከፊቴ አለ ያልኮ ተራራ የለም ይልሃል። የለም ይልሃል። በፊቴ አለ ያልኮ መከራ የለም ይልሃል። ከፊቴ አለ ያልኮ ስቃይ የለም ይልሃል። አያለው ሰዎች አያለው ስለ ነገ ሲያስቡ እግዚአብሔር እንዲህ ይልሃል፣ በመሃል ላይ ተገኝቻለሁ። እግዚአብሔር እንዲህ ይልሃል፣ በአደባባይ አከብረሃለሁ ይልሃል። በአደባባይ የሚከብሩ ሰዎች አያለው ቃሉን እየተናገሩ። ማነው በአደባባይ እግዚአብሔር እንደሚያከብረው? ማነው እግዚአብሔር ነገውን የጠየቀው? ማነው የረገጥኩትን ታወርሰኛለህ ብሎ ያመነው? ማነው የእግዚአብሔር ልዑላዊነትን ያመነው? እግዚአብሔር እንዲህ ይልሃል። ነገ ማለዳ የምታዩት ልንገርህ፣ እንደ ትልቅ ነገር የሳላችሁት ሰው መጥቶ ይጨብጣቸዋል። ሃሌሉያ! የሚገርም ነገር ነው። ይኸውልህ ትንቢት ነው። በጣም
እንዴት ይገኛል ይሄ ሰው? በማን ይገኛል ይሄ ሰው? እንዴት አገኛለሁ ይሄንን ሰው? እንዴት ከዚህ ሰው ጋር አወራለሁ ያላችሁት ነገር ወደ እናንተ መጥቶ ጨብጣችኋል። እንደኔ ሳይሆን ከኔ በላይ ማመን የምትፈልጉ ሰዎች አላችሁ። እግዚአብሔር እንዲህ ይልሃል፣ አሳሪ ይታሰራል፣ ገዳይህ ይሞታል፣ አጠፊህ ይጠፋል። ወራጋታና ማሳካ የታላችሁ የእግዚአብሔር ልጆች፣ የታላችሁ የእግዚአብሔር አርበኞች፣ የታላችሁ የክርስቶስ ልጆች፣ እግዚአብሔር እንዲህ ይልሃል፣ በአደባባይ ላሳፍር የወጣውን በአደባባይ ያሳፍራለሁ። ለጌታ አራት ሰው ጉባኤ ውስጥ ያለው በጣም ህፍረት የሚጠብቅ ከልቡ ጌታ እንዲህ ይልሃል፣ ትላንት የናቁ ሰዎች ዛሬ አንተን ሊጨብጡ ይመኛሉ ለኛል ጌታ። ማነው ነገር የከበደው? ሕያው ጌታ እንዲህ ይለኛል፣ ከላይ ለአንድ ቆሻሻ እንደምትጥል ትጥለዋለህ ለኛል ጌታ። ማነው ነታ የከበደው? አንድ ነገር ከላይ ላይ እንደምታነሳው ታነሳዋለህ ይለኛል ጌታ። ማነው መዝለል ያቃተው? እግዚአብሔር እንዲህ ይለኛል፣ እርምጃ እንደምትራመድ በቀላሉ ትሻገራለህ ጌታ።